እርሶ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር። ምንድነው ድምር? እንግዲህ ጠቅላይ ሚኒስትሩ የመደመርን ፍልስፍና አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመርን ፍልስፍና ይዘው መጥተዋል። እርሶ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር። አንደኛ መደመር ፍልስፍና ነው ሲባል እኔ ፊሎሶፊ ተምሬያለሁ፣ አንብቤያለሁ ነው በተወሰነ። መደመር ፍልስፍና ነው የሚለውን ካንቺ ነው አሁን የምሰማው። አላውቅም ኦነስት ቱ ጋድ መደመር ምን እንደሆነ እስከዛሬ አልገባኝም። መደመር አንዱ የፕላስ ምልክት አለ አይደለ? የመደመር ምልክት የሂሳቡ አዎ የሂሳቡ የመደመር ምልክት መስቀል ነው አይደለም እንዴ? መስቀል ነው አይደለ? የመደመር ምልክቱ እሱ ነው። ክርስትና ተነሱ ነው ከሆነ ድሮ ተነስተናል። ምን ልክም ሲመጣ እኮ ክርስትና ነው ያስነሳን። እና የመደመር ምልክት ኮንፊውዚንግ ነው እንደገባኝ፣ እንደ ተራ ሰው እንደ ተራ ኢትዮጵያዊ ሆኜ እየታዘብኩ ያለሁት። አንዳንዱ ያልገባውን ነገር የገባው አስመስሎ እንደ ጥራዙን ይዞ ይሮጣል። እና እኔ ጠቅላይ ሚኒስትሩ መጽሐፍ ጽፎ አላነበብኩም፣ ተጽፎ ከሆነ አላነበብኩም። I would love to read it። የመደመር ፍልስፍና ነው ከተባለ መጽሐፍ አለበት። ያው መደመሩም እንግዲህ አንቺ ተደምረሻል ወይ? እስቲ እንዴት እንደተደመርሽ አስረጅኝና ይረዳኝ ይሆናል። ተደምረሻል? ስለዚህ ይሄ መደመር አብረን ከምንበላላ ከምናልቅ ለምንድን ነው የምንበላላ? ከምንነካከስ አንድ ላይ ተሰብስበን ተደምረን መሻገር ይሻለናል። ይሄን አስቸጋሪ ጊዜ ለማለትም ይመስላል። እንግዲህ ምንድነው ያስቸጋሪ ጊዜ ነው የምልሽ? ወደዛ ምንድነው መበላላት? ለምንድን ነው የምንበላላው? ምንድነው የተፈራው ነገር? እና በመደመር የምንሻገረው ነገር ምን ነው? እኔ የምልሽ እንትን አድርገሽ ብቻ በጥቅሉ ጥያቄ ብትጠይቂኝ የኔን ቶለራንስ እየተፈታተንሽው ነው። ምንድነው የምንሻገረው? መደመር ለዚህ መሻገር አንደኛ ምንድነው? የት ነው የምንሻገረው? የት ነው እየተሻገርን ያለነው? ወንዙ የትኛው ነው ወይ ድልድዩ የሚያሻግረን? እና ምንድነው ፕሮብሌሙ? ችግሩ ምንድነው? መደመር መድኃኒቱ የሚሆንበት ችግር በሽታ ምንድነው? እሱን ከነገርሽኝ መመለስ እችላለሁ። እኔ ምንም ችግር አይታየኝም። የተጠየቀው ጥያቄ ክሊር ነው። ይሄ መደመር ጠቅላይ ሚኒስትር አብይን እና አቶ ለማ መገርሳን ወደ ስልጣን እንዲመጡ ያደረገው ክራይሲስ ነበረ። ኦሮሚያ ውስጥ በተለይ ክራይሲስ ነበረ። በዛ ብዙ ወጣት ነው የተሰዋው። እኔ አይቻለሁ። አሁን እንደሚዶሎ ሴትያ የልጇ ሬሳ ላይ እንድትቀመጥ ስትገደድ እዛ ነበርኩ። I was right there። እና ይሄ ክራይሲስ በዛን ወቅት ሲጠየቅ የነበሩት ጥያቄዎች 1 2 3 4 ብለን እናውቃቸዋለን። መደመር እነዛን ጥያቄዎች ይመልሳል ነው ወይ የተባለ ያለው? ይዘው እንደዛ ነው የገባሽ አንቺ? እኔ አልገባኝምና አንቺ እንዴት እንደገባሽ ብታስረጂኝ ይረዳኛል የሚል ነው። እና አንቺ ደግሞ ጥያቄ መልሰሽ ጠይቀኛለሽ ትያለሽ። ገብቶሻል ለማለት የፈለኩት? ጋው ገብቶኛል። ስለዚህ ስላልገባኝ እኔ መደመሩንም ተደምሬያለሁ አልተደመርኩም ማለትም አልችልም። ገና አልገባኝም። ስለሆነም አላወኩም ነው። ቅድም እኮ በክርስቶስ ታምናለህ ወይ አልሽኝ።
ማመኔንና አለማመኔን በምንድን ነው የማረጋግጠው አልኩሽ አይደለ? መደመሬንና አለመደመሬንም አላውቅም። ለምን ደምሮኝ ከሆነ የራሳቸው ጉዳይ ነው። እኔ ግን በራሴ ሊደመር ብዬ ለማለት አይ ኒድ ኒቲግሪቲዎቹ ማወቅ አለብኝ። ለምን እንዴት ነው ሄጄ ቢሮ አለ ሄጄ ደምሩኝ የሚልበት ቦታ አለ ወይንስ ይሄ የሃይማኖት ስብከት ነው? ተደምር ያለውና ከዛሬ ጀምሮ ሁሉንም አፈቅራለሁና እንደዛ ነው ወሬ ዘይ እንደ ጠቅላይ ሚኒስትሩ የሚናገሩት በጣም ቆንጆ ነገሮች አሉ። ፍቅር ምንድነው እርቅ ምን እነዚህ these are beautiful ideas በጣም ቆንጆ ቃላቶች ናቸው፣ ግን ቃላቶች ናቸው። It's like Gandhi አንድ ጊዜ what do you think of Western civilization ብሎ ሲጠይቁት I think it's a good idea አለ። but good idea አይበላም። እና እኔ ጠቅላይ ሚኒስትሩን ለመተቸት አይደለም፣ ላንቺም ለኢትዮጵያ ሕዝብም ነግረው አልገባኝም፣ ምን እንደሆነ አልገባኝም። አራመና ባጋዳ ኤሳ ዳቄንጋል መሳጀጀቤሳ ታኤሴናሳ ባባሬሳ ታኤሴናሳ ባባሬሳ ታኤሴናሳ ባባሬሳ አንድ እፍኝ ውሃ እነዚህ ላይ ወርውሮ አንድ እፍኝ ውሃ ወንዶቹ ላይ ወርውሮ ከዚህ መልሶ ወልደ ማርያም ከዚህ ወለተ ማርያም እያለ ነበር የሚያጠምቀው። በሱ ነው እንግዲህ ኢትዮጵያዊ የምትሆኝ እና ኦሮሞ ሆኖ ኢትዮጵያዊ መሆን ይቻላል ወይ ነው ጥያቄ። እኔ ኦሮሞ ሆኜ ኢትዮጵያዊ መሆን እችላለሁ ወይ ነው። እሱ ካልተቻለ ይሄ ሀገር ገና ብዙ ችግር አለበት። ዶክተር ይቅርታ አድርጉልኝ እቺን ነገር በደንብ አድምተን እንድናወራት። እንግዲህ ሰዎች በእርሶ አረዳድ በዛ ጥምቀቱ ላይ የሚቀበሉት አማራነትን ነው ወይስ ክርስትና ነው? አብሶሉትሊ አማራነትን ነው የሚቀበሉት። ቫክት ክርስቲያን ማለት አማራ ማለት ነው። አማራ ማለት ክርስቲያን ማለት ነው። እኔ አርሲ ሰርቻለሁ፣ ሐረር ሰርቻለሁ፣ ባሌ ሰርቻለሁ፣ ብዙ ኦሮሚያ ውስጥ ብዙ ቦታ ሰርቻለሁ። እና ኢንፋክት ሃይማኖት ምንድነው ብለሽ ክርስቲያን የሆነውን ኦሮሞ ሲጠይቅ አማራ ነኝ ነው የሚለው። ክርስቲያን ነኝ ማለቱ ነው። እንደዛ ነው ያስተማሩት። እና ችግሩ ከዛ ነው የሚጀምረው። ስለዚህ ከኦሮሞነትሽ የሚያጸዳሽ ጥምቀቱ ነው። ከኦሮሞነትሽ ሊያጸዱሽ ነው የሚያጠምቁሽ እንጂ ኦሮሞ ሆነሽ ክርስቲያን መሆን ይቻላል ወይ? እስቲ መልካም ወደ መጽሐፍ ቅዱስ እንሂድና ክርስትና በደረሰበት ሁሉ ሌሎች ነገሮችን እየደመሰሰ ሌሎች ነገሮችን በሙሉ ለምሳሌ ሮምን ብንመለከት ሮም ታሪክ የክርስትና ታሪክ አልነበራትም። ከኢየሱስ ክርስቶስ በፊት ሌላ ስርዓት የሚከተሉ ሌላ ያምልኮ ነገር የነበራቸው ናቸው። ግሪክም እንደዛው ናት። ክርስትና ሲመጣ በሙሉ የመጣው እያጠመቀ አህዛብን በሙሉ በአብ ወልድ መንፈስ ቅዱስ ስም እያስተማረ ሌሎች ነገሮች በሙሉ እየደመሰሰ አይደለም። ሮም አሁን የዛሬ ስንት መቶ ዓመት ስንት ሺህ ዓመት የነበራትን መልክ ትመስላለች ወይ? ከአማራ ጋር ከሚገናኝ ክርስትና በባህሪው የመጣበት መንገድ ይሄ አይደለም ወይ ብሎ ማሰብ አይቻልም ወይ ዶክተር? እኛ ሉክ እኔ አሁን የኦሮሞን ኤክስፒሪየንስ ነው አይደለ እየተነጋገርን ያለነው፣ የሮማውያንን ኤክስፒሪየንስ አይደለም። የኦሮሞን ኤክስፒሪየንስ ነው፣ ሪያሊቲ ነው አይደለም እናወራው። ስለዚህ እኔ እንደማውቀው መጀመሪያ አንድን ህዝብ ስታስገብሪ ሶስት ነገሮች አብሮ ይሄዳሉ። ነምበር 1 መሬቱን ትነጥቂዋለሽ።
ከዛ በኋላ ደግሞ there is what you call cultivating the native mind አንጎሉን ትለውጪዋለሽ አንቺ ወደምትፈልጊው የሱ የሆነው ነገር በሙሉ እንደ እርኩስ ታረጊውና ሌላውን ክርስትናም በይው እስልምናም በይው የራስሽን እምነት አጋነሽ ከክርስቶስ የተሰጠ ነው ከነቢ መሐመድ የተሰጠ ነው ብትይ ምንም ለውጥ የለው ያው the process is cultivating the native mind የተሸናፊውን ወይም የተገዢውን አንጎል ለመለወጥ ነው ሶስተኛው ታሪክ ነው ታሪኩን አንቺ ነሽ የምትጽፊለት እሱን ጠይቀሽ አይደለም ባርክ ያንተ ፓስት ምን መስላል ብለሽ ከህዝቡ የሚገኘውን መልሰሽ ኦርጋናይዝ ማድረግ ሳይሆን እኔ ምን የማውቅልህ ታሪክ ይሄንም እኔ ምን የማውቅልህ ለነፍስህም ገዢ ነኝ የነፍስ አባት አለው ነው ለኦሮሞ ነው ነፍስ አባት ይባላል ዋቃስ ቦታው የቱ ጋር ነው እንግዲህ በዚህ ሁኔታ እና አንቺ የምትይ ሮማውያን ከዛ በፊት ሌላ እንትን ባህላዊ እምነት ነበራቸው ይሄኛው ሞደርን እምነት እንደዛ የሚባል ሃይማኖት የለም ሞደርን ሳይሆን ምንድነው ሃይማኖት ሞደርን ሳይሆን ያልኩት ክርስትናው መንግስተ ሰማይ ለመግባት የሚከተሉበት መንገድ አይደለም ወይ ምርጫቸው አይደለም ወይ አንድ ኦሮሞ እንዴት ነው ክርስትናን በመቀበሉ አማራም የሆነው እንደዛ ነው ምልሽ እኮ እኔ ፈጥሬ የነገርኩሽ አይደለም አሁን ለምሳሌ አንድ ጊዜ አንድ ጓደኛዬ የዞሩ ምንድነው ቆጠራ የቤት ቆጠራ ያረጋሉ አንድ ኦሮሞ የሰው ቤት ዘበኛነት ይሰራል እና እዛ ዘበኛ ሆኖ ሲሰራ ሄደው ይጠይቁታል የእርሶ የመጀመሪያ ቋንቋ ምንድነው ኦሮምኛ ይላቸዋል የተወለዱት ምን ያባቶ የናቶ ኤትኒሲቲ ጠይቁታል ኦሮሞ ብሎ ይመልሳል መጨረሻ ላይ ሃይማኖቶች ምንድነው ሲሉት አማራ ነኝ አለ እና ይሄንን የፈጠርከው ነው ይሄ ነው I don't know how እንዴት እንደፈጠሩት ነው ያላውቅም ግን በቲዮሬቲካሊ ስታይ ማንኛውም በቅኝ ሀገር የሚያዝ ህዝብ ሶስት ነገር ይደረግበታል አንዱ occupation of the physical space ይባላል መሬቱን ይወሰድበታል ከዛ domestication of the native mind የተገዢውን አንጎል ትለውጪያለሽ በክርስትናም በዩ በእስልምና በዩ ብቻ የገዢሽን ሃይማኖት እንድትቀበይ ያረጋሉ persuasion ይሁን በማግባባት ይሁን በጥፊ በቃልቾ ይሁን ብቻ እንድትቀበይ ያረጋሉ እና ከዛ በኋላ ኢንፋክት በእኛ ልጆቹ ነን አማራ መሆን የተሻለ ሰው መሆን እንደሆነ ተደርጎ ኦሮሞዎች ስማቸውን ለውጡ ነበር